ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ነው፣ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት እኔን የጠቀመውን እናንተን የሚጠቅማል ብዬ ያሰብኩትን ነገር ነው። ፊታችንን እንደዚህ ጥቋቁር ነገር አንዳንድ ቦታ ላይ ያለብን ሰዎች ይሄ አሁን የምሰራላችሁ ውህድ በጣም የሚጠቅማችሁ ነው። እኔን ስለጠቀመኝ ነው ለእናንተ ለውድ ቤተሰቦች ይዤ የመጣሁትና በደንብ ከተከታተላችሁት እኔንም እስከመጨረሻው ውህዱን ከተከታተላችሁት ለውጥ አለው። በመጀመሪያ የሚያስፈልገን ነገር ቢኖር እርድ ነው። እርድ ደግሞ በጣም ለተቋቆረ ፊት እንዲሁም አንዳንድ ቦታ ላይ ችፍችፍ ለሚልባችሁ በጣም ጠቃሚ ነው። አንድ ማንኪያ እርድ ታደርጉበታላችሁ። እንደዚህ አንድ ማንኪያ በቂያችን ነው። ሌላው ደግሞ እርጎ በቤታችን የማይጠፋ ነገር ነው ብዬ ነው ይዤላችሁ የመጣሁት። እኔን በጣም ነው የጠቀመኝ እውነት ስነግራችሁ ማለት ነው። እና 2 ማንኪያ እርጎ ታደርጉበታላችሁ። ሌላው ደግሞ ሎሚ ያው ቫይታሚን ሲ ነው፣ በጣም ቆንጆ ነው። እንደዚች አንድ ጠብታ አንድ የሻይ ማንኪያ በቂያችን ነው ሎሚ። ከዛ ይሄንን ያው በደንብ አድርገን እናዋህደዋለን። እንደዚህ በደንብ አድርገን ልውስ ካደረግነው በኋላ በዚህ መልኩ ያያችሁት በጣም ነው የሚያምረው። ከዛ ፊታችንን መጀመሪያ ምነግራችሁ በደንብ ታጥበን ንጹህ መሆን አለበት። ፊታችን ታጥቦ ጽድት ካለ በኋላ በንጹህ ቆዳ ላይ ሲቀባ ነው ሁሉም ነገር ሊሰራ የሚችለው። በደንብ አድርገን ቅብት ማድረግ ነው። ቅዝቃዜው ራሱ ደስ ይላል በጣም። የጥቋቁር ነገር ላስቸገረን በጣም ፍቱን መድኃኒት ነው። በጣም ፍቱን። በኬሚካል የፊት ቅባቶች እየተቀባን ጊዜያዊ ከመጠቀም እንደዚህ በቤት ውስጥ በማይጎዳ ነገር በመጠቀም ዘላቂ መፍትሄ ብናመጣ ጥሩ ነው። እኔን ጠቅሞኛል እህቶቼ፣ በጣም አሪፍ ነገር ነው። ተጠቀሙበት። ታዲያ አንድ ቀን ተጠቅሞ መተው አይደለም። ግፋ ቢል በሳምንት 3 ጊዜ እንኳን ብትጠቀሙት በጣም ለውጥ ታገኙበታላችሁ። ብትችሉ ደግሞ እንደዚህ አንገታችሁ ድረስ ቅብት ማለት አንድ አይነት ይዘት እንዲኖረው አንገታችንንም እንደዚህ ቅብት በደንብ ቅብት ማድረግ። ውዶቼ ችን 10-15 ደቂቃ ማቆየት። ግን የረሳሁት ነገር ሴንሲቲቭ ፊት ያላችሁ ሰዎች ቅድሚያ እጃችሁ ላይ እንደዚች አድርጋችሁ ሞክራችሁ መቀባት። ያው እርድ ጉዳት የለውም በእርግጥ ግን ለመጀመሪያ ጊዜ ሲሆን ፊታችን ሊቆጠቆጠን ይችላል። ግን እየተጠቀምንበት ስንሄድ ግን ያ ነገር እየተወን ነው የሚመጣውና ቆጠቆጠን ፊታችንን አቃጠለን ብላችሁ ምንም
እንዳትሰጉ፣ እርድ ስጋት የለውም። እቺን አንድ 15 ደቂቃ ቆይቼ እንገናኛለን። ትንሽ ጠብቁኝ ውዴቼ። አሁን እንደምታዩት ፊቴ በጣም ድርቅ ብሏል። ያው እንደዚህ እንደምታዩት ነው። አሁን ፊታችንን እንታጠባለን ውዶቼ። ያው ተመልሼ መጥቻለሁ። ፊቴን በደንብ በሳሙና ጽድት አድርጌ ታጥቤ ይሄው ጨርሻለሁ። ይህን ይመስላል። እናንተም ከተጠቀማችሁበት በጣም ለውጥ ታዩበታላችሁ። ታዲያ አንድ ቀን ብቻ ተጠቅሞ ለውጥ አላየሁበትም የሚባል ነገር የለም። ግፋቢል በሳምንት 2 3 መጠቀም አለባችሁ። ሌላው ደግሞ እንደዚህ ተጠቅማችሁ ካበቃችሁ በኋላ ብትጠቀሙ ጥሩ ነው። ወደ ደጅ ደግሞ ማትወጡ ከሆነ ደግሞ ቤታችሁ ውስጥ ባለው የፊት ክሬም ማለት ነው እንደዚህ እንዲለሰልስላችሁ መጠቀም አለባችሁ ውዶቼ። እኔ አሁን ወደ ደጅ ልወጣ ስለሆነ ነው ይሄን የምጠቀመው። በቤት ውስጥ ግን ከሆናችሁ ማንኛውንም በቤታችሁ ያለውን ክሬም መጠቀም አለባችሁ። ሌላው ደግሞ መርሳት መዘንጋት የሌለባችሁ ነገር ሁልጊዜም ለቆዳችን ውሃ ጠቃሚ ነው። ውሃችንን በደንብ አድርገን ጥጥት ማድረግ አለብን ውዶቼ። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። አሰራሩን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን።